ዛሬ እንደነዚህ አይነት ቪዲዮዎችን እንዴት መስራት እንደምንችል አብረን እናያለን። በቅድሚያ ወደዚህ ዌብሳይት እንሄዳለን ማለት ነው። የዌብሳይቱ ስምም ቶክ ኮሜንት ይባላል። መልቲፕል ኮሜንትም በአንዴ መመለስ ስትፈልጉ ላይክ ይህንን ዌብሳይት መጠቀም ትችላላችሁ ማለት ነው። ሶ ኒው የምትል አለች እዚህ ጋር በጥቁር እንደምታያት እሷን ክሊክ እናደርጋለን አንዴ። ከዛ በኋላ የመመለስ የምትፈልጉትን ሰው ዩዘር ኔም ትጽፋላችሁ፣ ኮሜንቱን ትጽፋላችሁ። ከዛ አካውንቱ ቬሪፋይድ ከሆነ ቬሪፋይድ የምትለዋል አንዴ ትጫናላችሁ። ከዛ የሰውየውን የሪፕላይ የምታደርጉትን ሰው ፕሮፋይሉን ዳውንሎድ ማድረግ አለባችሁ የቲክቶክ ፕሮፋይሉን ማለት ነው። እሱን አፕሎድ ታደርጋላችሁ። በዚህ መልኩ የምንፈልጋቸውን ያክል ካስገባን በኋላ ኒው እያልን ጨምረን ፋይናሊ ዳውንሎድ እናደርጋለን ማለት ነው። ዳውንሎድ ኦል ኮሜንትስ የሚለውን ክሊክ ስናደርግ ዚፕ ፋይል አድርጎ እንደዚህ ይሰጠናል ማለት ነው። ኮሜንትስ የሚል ኤክስትራክት ሂር እንለዋለን ማለት ነው። ኤክስትራክት ስናደርገው ሙሉ ኮሜንቶቹን እዚህ ጋር በፎቶ መልኩ ያሳየናል ማለት ነው እንደምትመለከቱት። ከዛ በኋላ የሚሆነው ላይክ ቪዲዮአችን ላይ እነዚህን ኮሜንቶች ወስዶ ኤዲት ማድረግ ነው ማለት ነው። ደን ፋይናሊ እንደዚህ አይነት ቪዲዮ መስራት ትችላላችሁ ማለት ነው። ይመቻችሁ።